እርሶ ወይም ከቤተሰቡ አንዱ ስር የሰደደ የኩላሊት ህመም ካለበት ወይም በቀላሉ የኩላሊትዎን ጤንነት በንቃት ለመጠበቅ የሚፈልጉ ከሆነ ከሌሎች የጤና መጠበቂያ መንገዶች በተጨማሪ የሚመገቡትን ምግብም በተገቢው መንገድ መምረጥና መመገብ ትኩረት ሊሰጠው የሚገባ ጉዳይ ነው። ኩላሊቶቻችን በየቀኑ 142 ሊትር አካባቢ ደም ያጣራሉ። በሰውነታችን ውስጥ ያሉትን ፈሳሾች ያስተካክላሉ። የደም ግፊታችንን ይቆጣጠራሉ፣ እንዲሁም መርዛማ ነገሮችን ያስወግዳሉ። ነገር ግን የኩላሊት ሥራ መዳከም ሲጀምር እነዚህ ጠቃሚ የአካል ክፍሎች ከፍተኛ ፈተና ይገጥማቸዋል። ብዙውን ጊዜ እንደ ከፍተኛ የደም ግፊት ወይም የስኳር በሽታ ባሉ ስር የሰደዱ ሁኔታዎች ምክንያት ኩላሊቶቹ ሲጎዱ የማጣራት አቅማቸውን ያጣሉ። ይህም በደም ውስጥ ቆሻሻዎችና መርዛማ ንጥረ ነገሮች እንዲከማቹ ያደርጋል። የኩላሊት በሽታ የተለያዩ ደረጃዎች ያሉት ሲሆን የመጀመሪያ ደረጃ የኩላሊት በሽታ ብዙውን ጊዜ ምንም አይነት ምልክት አያሳይም። ነገር ግን በሽታው እየተባባሰ ሲሄድ የድካም ወይም ትኩረት የማጣት ችግር፣ በእግሮቹ፣ በቁርጭምጭሚቶ ወይም በእጆቹ ላይ እብጠት መታየት፣ የክብደት ስሜት ያለው በተለይም ጠዋት ላይ የሚስተዋል በአይን ዙሪያ ያለ እብጠት፣ የሽንት መብዛት ወይም መቀነስ፣ እንዲሁም አረፋማ ሽንት መሽናትና ደረቅና የሚያሳክክ ቆዳ መከሰት የመሳሰሉትን ምልክቶች ሊያስተውሉ ይችላሉ። የሚመገቧቸው ምግቦች በኩላሊቶ ላይ ያለውን ሸክም ሊጨምሩ ወይም ሊቀንሱ ይችላሉ። የኩላሊቶቻችን ህብረ ሕዋስ ጤንነት ለመጠበቅ የምግብ ምርጫን ማስተካከል ወሳኝ ሚና አለው። ምንም አይነት ምግብ ስር የሰደደ የኩላሊት ውድቀትን በአንድ ሌሊት ሙሉ በሙሉ ሊቀለብሰው ባይችልም ጤናማና ትክክለኛ የምግብ ምርጫዎችን ማድረግ የጤና ጉዞውን በእጅጉ ሊለውጠው ይችላል። ዛሬ ኩላሊቶን ለመደገፍና ለመጠበቅ ማወቅ ስለሚገባዎት 15 በጣም አስፈላጊ ምግቦች እነግራችኋለሁ። አንደኛ፣ ቀይ ቃሪያ። ከኩላሊት ጤና ጋር በተገናኘ በደማችን ውስጥ ያለውን የፖታሲየም መጠን መቆጣጠር ወሳኝ ሂደት ነው። ቀይ ቃሪያ ደግሞ የፖታሲየም ይዘቱ በጣም ዝቅተኛ በመሆኑ ለኩላሊቶ ጤና ትልቅ እገዛ ያደርጋል። ያ ብቻ ሳይሆን ቀይ ቃሪያ እጅግ በጣም ብዙ አልሚ ምግቦችን የያዘ ነው። በቫይታሚን ኢ፣ ሲ እና ቢ6 እንዲሁም በፎሊክ አሲድ እና ፋይበር የበለጸገ ነው። ከዚህም በላይ ሴሎቹን ከእርጅናና ከጉዳት የሚከላከለውን ሊኮፔን የተባለ አንታይኦክሲዳንት ይዟል። ከፍተኛ ፖታሲየም ያላቸውን አትክልቶች በቀይ ቃሪያ መተካት የኩላሊትን ጤና ይጠብቃል። ሁለተኛ፣ ጥቅል ጎመን። ጥቅል ጎመን ነፃ ራዲካሎችን ወይም ፍሪ ራዲካልስ በኩላሊት ላይ ጉዳት ከማድረሳቸው በፊት በቀጥታ የሚሰባብሩ ልዩ ኬሚካላዊ ውህዶችን ወይም ፋይቶ ኬሚካልስ የያዘ ሲሆን ዋጋው ርካሽ፣ ለማዘጋጀት ቀላል፣ በፋይበር የበለጸገና በቫይታሚን ኬ እና ሲ የተሞላ ነው። በተፈጥሮ የሶዲየም የፖታሲየም እና የፎስፈረስ ይዘቱ አነስተኛ በመሆኑ የኩላሊትን ጤንነት ይጠብቃል። ሶስተኛ፣ የአበባ ጎመን። የአበባ ጎመን በማንኛውም መልኩ ሊዘጋጅ የሚችል ሲሆን ቫይታሚን ሲ፣ ፎሌት እና ፋይበርን ይሰጣል። እንዲሁም ኃይለኛ መርዛማ ንጥረ ነገሮችን ከሰውነት ለማስወገድ የሚረዱ ውህዶችን በውስጡ የያዘ ነው። አራተኛ፣ ነጭ ሽንኩርት። የደም ግፊትን ለመቆጣጠርና ኩላሊቶን ለመጠበቅ የጨው አጠቃቀምን መቀነስ ጠቀሜታ እንዳለው ይታወቃል። በምንመገበው ምግብ ላይ በጣም አነስተኛ ወይም ምንም ጨው ካልጨመርን ደግሞ ምግቡ የጣፈጠ ላይመስለን ይችላል። ነጭ ሽንኩርት እዚህ ላይ ሁኔታዎችን ይቀይራል። ነጭ ሽንኩርት የጨው እጥረት እንዳይሰማዎት የሚያደርግ ምርጥ ጣዕም ይሰጣል። ከጣዕም ባለፈ የሰውነትን መቆጣትን ወይም ኢንፍላሜሽንን የሚዋጉ ኃይለኛ ውህዶችን ለሰውነታችን ያቀርባል። ኮሌስትሮልን ለመቀነስ ይረዳል። እንዲሁም የልብ ጤንነትን እና የደም ግፊትን ለመጠበቅ የሚረዳ አሊሴን የተባለ ውህድ የያዘ ነው። አምስተኛ፣ ቀይ ሽንኩርት። ልክ እንደ ነጭ ሽንኩርት ሁሉ በመደበኛነት የምንጠቀምበት ሽንኩርትም ሙሉ በሙሉ ከሶዲየም ነፃ የሆነና ለሚያዘጋጁት ማንኛውም ምግብ ጥሩ መሰረት የሚሆን ነው። ኢንፍላሜሽንን የሚዋጉ ፍላቮኖይድስ በተለይም
የደም ስሮችን እና ሴሎችን ከጉዳት የሚጠብቀው ኩዌርሲቲን የተባለ ኃይለኛ አንቲኦክሲዳንት በውስጡ ይዟል። ሽንኩርትና ነጭ ሽንኩርት እንደ ዋና የጣዕም መሰረት በመጠቀም የምግባችን ጣዕሙ ሳይቀንስ የሶዲየም መጠንን በእጅጉ መቀነስ እንችላለን። 6ኛ አፕል በሚሟሟ ፋይበር በተለይም ፔክቲን በሚባል ፋይበር የበለጸገ ሲሆን ፔክቲን ኮሌስትሮልንና የደም ስኳር መጠንን ለመቀነስ ይረዳል። ከፍተኛ የደም ስኳርና ከፍተኛ ኮሌስትሮል የደም ስር ጉዳትና ስር የሰደደ የኩላሊት ህመም ዋና መንስኤዎች በመሆናቸው አፕል መመገብ ለደም ዝውውርና ለኩላሊት ስርዓትም ወሳኝ ጥበቃን ይሰጣል። 7ኛ የቤሪ ፍሬዎች ብሉቤሪ፣ ክራንቤሪና ራስቤሪ። እነዚህ ትናንሽ ፍሬዎች አንቶሳያኒን የተባሉ ኃይለኛ አንቲኦክሲዳንቶችን የያዙ ናቸው። አንቶሳያኒን ሴሎችን ከረጅም ጊዜ መቆጣት ወይም ክሮኒክ ኢንፍላሜሽን ይጠብቃሉ። በተጨማሪም ክራንቤሪና ብሉቤሪ ባክቴሪያዎችን የሽንት ቧንቧ ግድግዳዎች ላይ እንዳይጣበቁ የሚከላከሉ ልዩ ውህዶች ስላሏቸው ኩላሊታችንን ከኢንፌክሽን ይከላከላሉ። 8ኛ የእንቁላል ነጩ ክፍል። የኩላሊት ህመም ሲኖርቦት ትክክለኛውን ከፍተኛ ጥራት ያለው ፕሮቲን ማግኘት ጥንቃቄ የሚጠይቅ ሂደት ነው። የጡንቻን ብዛት ለመጠበቅ ፕሮቲን ያስፈልገውታል። ነገር ግን ድካም ላጋጠመው ኩላሊትም ተጨማሪ ፎስፎረስ ሊሰጡት አይገባም። የእንቁላል ነጩ ክፍል ፍጹም ንጹህ እና የተጣራ የፕሮቲን ምንጭ ነው። ሰውነቶ የሚፈልጋቸውን አስፈላጊ አሚኖ አሲዶች ሁሉ እያቀረበ የፎስፎረስ መጠንን ደግሞ እጅግ ዝቅተኛ አድርጎ ይይዛል። ይህም ለኩላሊት ተስማሚ የሆነ የፕሮቲን ምርጥ አማራጭ ያደርገዋል። 9ኛ ቅባት ያላቸው አሳዎች እንደ ሳልመን፣ ቱናና ትራውት። ኩላሊቶና ልቦ እርስ በርስ በጣም የተቆራኙ ናቸው። የልብና የደም ዝውውር ስርዓቶን የሚጎዳ ነገር ሁሉ በመጨረሻ ኩላሊቶን ይጎዳል። ቅባት ያላቸው አሳዎች በተፈጥሮ ኦሜጋ 3 ፋቲ አሲድ የበለጸጉ ናቸው። እነዚህ ጤናማ ስቦች ስር የሰደደ የሰውነት መቆጣትን ለመቀነስ፣ ትራይግሊሰራይድን መጠን ዝቅ ለማድረግና የደም ግፊትን በተፈጥሮ ለመቆጣጠር ይረዳሉ። ይህም በኩላሊቶ ላይ ያለውን ጫና በእጅጉ ይቀንሰዋል። 10ኛ የወይራ ዘይት። ደህንነቱ የተጠበቀና ለልብ ጤናማ የሆነ የምግብ ማብሰያ ዘይት ማግኘት ፈታኝ ሊሆን ይችላል። ነገር ግን የወይራ ዘይት አስደናቂ ምርጫ ነው። ለጤናማ ሞኖሳቹሬትድ ስቦች እና ኃይለኛ ፖሊፌኖች ጥሩ ምንጭ ነው። ክሮኒክ ኢንፍላሜሽንን ለመዋጋት ይረዳል። እንዲሁም ከቅቤና ከማርጋሪን ከተዘጋጁ የአትክልት ዘይቶች ይልቅ ለኩላሊቶ ሆነ ለልብ ጤንነት ተስማሚ ምርጫ ነው። 11ኛ አረንጓዴ ቅጠላ ቅጠሎች ኬልና ስፒናች በቫይታሚን ኢ እንዲሁም በቫይታሚን ሲ በካልሲየምና በበርካታ ማዕድናት የበለጸጉ ሲሆኑ ለኩላሊት ጤንነት አስተዋጽኦ ያደርጋሉ። 12ኛ ሐብሐብና ሜሎን ከፍተኛ የውሃ ይዘት ያላቸው በመሆኑ ለሰውነታችን በቂ ፈሳሽ በመስጠት ኩላሊትን ለማጽዳት ይረዳሉ። እንዲሁም ቫይታሚን ኢ እና ሲ ይሰጣሉ። 13ኛ ዝንጅብል በውስጡ ጠንካራ ኢንፍላሜሽንን የሚዋጉና ጸረ ኦክሳይድ ባህሪያት ያላቸው ጂንጀሮል የተባሉ ውህዶችን ይዟል። 14ኛ እርድ ኩርኩሚን የተባለ ንጥረ ነገር በመያዙ ምክንያት ከተፈጥሮ ጠንካራ አንታይ ኢንፍላማቶሪ መከላከያዎች አንዱና ዋነኛው ነው። የኩላሊት ጉዳት ሊያስከትሉ የሚችሉ ስር የሰደዱ ሂደቶችን ለመዋጋት ይረዳል። 15ኛ አስፓራገስ እንደ ተፈጥሯዊ ዳዩሬቲክ ወይም ሽንት አስወጪ በመሆን ከመጠን በላይ ፈሳሾችንና መርዛማ ንጥረ ነገሮችን ከኩላሊት ለማስወገድ ይረዳል። እነዚህን 15 አስደናቂ ምግቦች በሳምንታዊ የምግብ ሰሌዳው ውስጥ በማካተት የኩላሊቶን ጤና ይጠብቁ። ነገር ግን ይህን ያስታውሱ፣ የእያንዳንዱ ሰው የኩላሊት በሽታ ደረጃ፣ የላቦራቶሪ ውጤትና የአመጋገብ ፍላጎት ፍጹም ልዩ ነውና ጤናውን ለመቆጣጠር ከሐኪሞ ወይም ከምግብ ባለሙያው ጋር በቅርበት መነጋገርዎን አይርሱ። በመጨረሻም አንድ ጥያቄ ልጠይቃችሁ።
ከነዚህ ምግቦች ውስጥ የትኛውን በይበልጥ ይወዱታል? ከታች ባለው የኮሜንት መስጫ ላይ አሳውቁኝ። ይህን ቪዲዮ ጠቃሚ ሆኖ ካገኙት የላይክ ምልክቱን በመጫን ሰብስክራይብ ያድርጉኝ። ጤናማ ይሁኑ፣ አካልዎን ይንከባከቡ።